ሰላም ጤና ይስጥልን ክቡራንና ውድ አድማጭ ተከታታዮቻችን፣ አሁን በደረሰን እጅግ አሰቃቂና ልብ በሚነካ ዜና ተመልሰናል። እንደተለመደው ሁላችሁም ቪዲዮውን ላይክ አድርጋችሁ እስከ ዜናችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እየጋበዝን ለዛሬ ያዝንላችሁን የሀገር ውስጥ ዋና ዋና መረጃዎችን በማስተዋወቅ እንጀምራለን። የጠቅላይ ሚኒስትር ዶክተር አብይ አህመድ አማካሪና የቅርብ ሰው የሆኑት ዲያቆን ዳንኤል ክብረት ከስልጣን መነሳታቸው ተገለጸ። ከስልጣን የተነሱበት ምን አይነት ምክንያት እንደሆነ ዝርዝር መረጃው እጃችን ደርሷል። በሚቀጥሉ ደቂቃዎች ውስጥ ወደ እናንተ የምናደርስ ይሆናል። እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩም። ምርጫ መንግስት በየ5 ዓመቱ እንደሚመረጥ ለዓለም አቀፉ ማህበረሰብ ለማሳየት የሚካሄድ ስነ ስርዓት ነው ሲሉ አንጋፋው ፖለቲከኛ ፕሮፌሰር መራራ ጉዲና ጠንካራ ትችትን ሰነዘሩ። ዝርዝር መረጃውን ይዘናል የምናስደምጣችሁ ይሆናል። እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩም። ከኦሮሞ ነጻነት ሰራዊት ግንባር ጋር ግንኙነት አላችሁ በሚል ተጠርጥረው በኬንያ ናይሮቢ ታስረው የነበሩ ሁለት የቦረና ሀገር ሽማግሌዎች በዋስ መለቀቃቸው ተገለጸ። አሁን በደረሰን እጅግ አስደንጋጭ ዜና መሰረት የኢፌዴሪ መከላከያ ሰራዊት የማዕከላዊ እዝ ዋና አዛዥ ጄኔራል ከነሰራዊታቸው በፋኖ ታጣቂዎች መገደላቸው ተገለጸ። ይህ ጄኔራል ማን ነው? እንዴትስ ተገደለ? የት አካባቢ እንደተገደለም ዝርዝር መረጃው እጃችን ገብቷል። በሚቀጥሉ ደቂቃዎች ውስጥ ወደ እናንተ የምናደርስ ይሆናል። እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩ። እንዲሁም ለዚህ ታላቅ የዩቲዩብ ቻናል አዲስ ይሆናችሁ ደግሞ ሁላችሁም ዩቲዩብ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን ቤተሰብ እንድትሆኑ በአክብሮት እንጋብዛለን። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ አማካሪና የቅርብ ሰው ዲያቆን ዳንኤል ክብረት ከስልጣን መነሳታቸው መሰረት ሚዲያ አስታወቀም። ዲያቆን ዳንኤል ክብረት የፋና ብሮድካስቲንግ ኮርፖሬሽን የቦርድ ሰብሳቢ የነበሩ ሲሆን ከተቋሙ ሰራተኞች በተነሳባቸው ከፍተኛ ቅሬታ ምክንያት ከቦርዱ ሰብሳቢነታቸው መሰናበታቸው ተገለጸ። በምትካቸው ኮሚኒኬሽን ሚኒስትሯ ወይዘሮ እናታለም መለሰ ተተክተዋል። ይህንን የስልጣን ሽግሽግ ተመለከተ ከፋና ብሮድካስቲንግ ኮርፖሬሽን ሆነ ከመንግስት ከፍተኛ ባለስልጣንም እንዲሁም ከጠቅላይ ሚኒስትሩ ምንም አይነት ይፋዊ መግለጫ እየተሰጠ የለም። ምርጫ መንግስት በየ5 ዓመቱ እንደሚመረጥ ለዓለም አቀፉ ማህበረሰብ ለማሳየት የሚካሄድ ስነ ስርዓት ነው ሲሉ ፕሮፌሰር መራራ ጉዲና አስታወቁም። የፈረንሳይ ዜና አገልግሎት የሆነው የኤኤፍፒ ዛሬ በሚቀጥለው ሳምንት በኢትዮጵያ ውስጥ የሚካሄደው ምርጫን አስመልክቶ ሰፋ ያለ ዘገባን አቀረበ። በዚህ ዘገባ ካነጋገራቸው ውስጥም የኢህአፓ ዋና ጸሐፊ የሆነችው ሚስጥረ ስላሴ ታምራት አንዷ ናት። ሚስጥረ ስላሴ ስትናገር ይህ ምርጫ ከዚህ ቀድሞ ከነበሩት በሙሉ የከፋ ነው ያለች ሲሆን አባሎቻችን አካላዊ ጥቃትና የዘፈቀደ እስር እየተፈጸመባቸው መሆኑን አስረድታለች። ሚስጥረ ስላሴ ጨምራ ምርጫ ክልሎቻችንን ለመድረስ ፈተናዎች እያጋጠሙ ነው። በገዢው ፓርቲ ደጋፊዎችና በማህበራዊ ሚዲያዎች የጥላቻና የዘገባ መረጃ ዘመቻዎች ተከፍተውብናል በማለት አስረድታለች። ይህ በእንዲህ እንዳለ 11 ፓርቲዎችን ያቀፈው የተቃዋሚ ጥምረት ሊቀመንበር የሆኑት ፕሮፌሰር መራራ ጉዲና በበኩላቸው በእንዲህ አይነት ሁኔታ ውስጥ ምርጫ ማካሄድ ለዓለም አቀፉ ማህበረሰብ በየ5 ዓመቱ መንግስት እንደሚመረጥ የማሳየት ስነ ስርዓት ነው በማለት አስቻይ ሁኔታ ለመኖራቸውን ገለጹ። በሌላ በኩል የኢዜማ አባል የሆኑት አቶ ኢዩኤል ሰለሞን ለዜና አውታሩ ሲናገሩ አሁን እያጋጠሙ ያሉ ፈተናዎች ከግምት ውስጥ ስናስገባ ምርጫው ሙሉ በሙሉ ፍትሐዊና ነፃ ነው ለማለት አንችልም አሉ። ጨምረውም ተቃዋሚ ፓርቲዎች በሚዲያቸው ሊያገኙትን የአየር ሰዓት በመጥቀስ ካለፉት ምርጫው የተሻለ ነው የሚል እምነት እንዳላቸው ገለጹ። የአማራ ብሔራዊ ንቅናቄ እጩ የሆኑት አቶ ዩሱፍ ኢብራሂም በበኩላቸው በበርካታ ቦታዎች በነጻነት የምርጫ ቅስቀሳ ለማድረግ አልቻለም ሲሉ ተናገሩ። አክለውም የፋኖ ታጣቂዎች በእጩዎቻቸው በደጋፊዎቻቸው ላይ ማስፈራራት፣ ስድብና የግድያ ዛቻ ጭምር እየደረሰባቸው ያለውን ስጋትና ከፍተኛ የህይወት አደጋ እየገለጹ ይገኛሉ። ከኦሮሞ ነጻነት ሰራዊት ግንባር ጋር ግንኙነት አላቸው በሚል ተጠርጥረው ከሁለት ሳምንት በፊት ግንቦት 6 ቀን 2018 ዓ.ም ታስረው የነበሩ የኬንያ ማርሳቢት ካውንቲ ተወላጅ የሆኑት ሁለት የቦረና ሀገር ሽማግሌዎች 14 ሚሊዮን የኬንያ ሽልንግ ወይም 17.3 የኢትዮጵያን ብር የሚያወጣ የንብረት ዋስትና በመያዝ ከስር ተለቀቁ። ወደ ናይሮቢ ተወስደው የነበሩት የቀድሞ የጎሎሌ መንደር አስተዳዳሪ የሆኑት አቶ
ደባሳ ደንቢ እና የሶሎሎ ነዋሪ ማህበረሰብ መሪ የሆኑት አቶ ጉራቻ ደንበላ ትላንት ግንቦት 19 ቀን 2018 ዓ.ም ምሽት ላይ ከእስር መፈታታቸውን ጠበቃቸው አስታወቀ። የእነዚህ የሁለት የአገር ሽማግሌዎች መታሰራቸውን ተከትሎ ማርሳቢት፣ ሳሎ፣ ሶሎሎና ሞያሌን ጨምሮ በሰሜን ኬንያ ከተሞች ከፍተኛ ህዝባዊ ተቃውሞ መቀስቀሱና ተቃዋሚዎቹ ሞያሌ ከናይሮቢ የሚያገናኘው ዋና አውራ ጎዳና ተዘግቶ እንደነበር ጣቢያችን ከሳምንታት በፊት መዘገቡ ይታወሳል። ጠበቃው እንዳስታወቁት ሁለቱ የአገር ሽማግሌዎች ግንቦት 1 ቀን 2018 ዓ.ም ታፍነው ወደ ናይሮቢ ከተወሰዱ በኋላ ፍርድ ቤት ሲቀርቡ ከኦሮሞ ነጻነት ሰራዊት ግንባር ጋር ግንኙነት አላቸው በሚል የሽብርተኝነት ክስ ተመስርቶባቸውም ነበረ። ይሁን እንጂ የአካባቢው ነዋሪዎች እንደሚናገሩት የችግሩ ዋነኛ መነሻ የድንበር ክርክር ሲሆን መንግስት ቀደም ሲል በመርሳቤት አስተዳደር ስር የነበረው መሬት ወደ ዋጅራ አስተዳደር ለማዛወር በመወሰኑ የዋጅራ አስተዳደር ወደ ሞያሌ ድንበር በመግባት እንደ ባርሲና ዡዡ ባሉ አካባቢዎች የጸጥታ ጥበቃ ኬላዎችን ጨምሮ የተለያዩ መስሪያ ቤቶች መገንባት ጀምረው ነበረ። ሁለቱ የሀገር ሽማግሌዎች ሊታፈኑ የቻሉ ከዚህ የመሬት መከራከር ጋር ተያይዞ በተቀሰቀሰው አለመግባባት ምክንያት ነው ሲሉ ነዋሪዎች ይገልጻሉ። የተከሳሾቹ ጠበቃ ጎሊቻ እንዳብራሩት አቶ ደባሳ ደንቢና አቶ ጉራቻ ደንበላ ከታፈኑ በኋላ ፍርድ ቤት ቀርበው ከኦሮሞ ነጻነት ሰራዊት ግንባር ጋር ግንኙነት አላቸው በሚል ሽብርተኝነት ወንጀል ተከሰው እንደሆነም ጠበቃቸው ተናገረ። ፍርድ ቤቱ ለሁለተኛው የችሎት ቀጠሮ ከ10 ቀናት በኋላ የቀጠረ ቢሆንም የአካባቢው ነዋሪዎች በዚህ መካከል ተቃውሟቸውን መቀጠላቸውን የገለጹት ጠበቃው በዚህ ምክንያት በዋጅራ አስተዳደር ስም በሞያሌ ድንበር ውስጥ ተጀምረው የነበሩ የጸጥታ መስሪያ ቤቶች ግንባታ ፕሮጀክት እንደተቋረጠም ተገለጸ። ጉዳዩን ሲመለከተው የነበረው የኮሃ ፍርድ ቤት ግንቦት 14 ቀን 2018 ዓ.ም በኋላ ሁለተኛ ችሎት ለተከሳሾች የዋስትና መብት ፈቅዶ ነበር። ይሁን እንጂ ፍርድ ቤቱ የጠየቀው የዋስትና ገንዘብ መጠን እጅግ ከፍተኛ በመሆኑ ተከሳሾቹ በጊዜው እስር ማስፈታት ሂደቱ መዘግየቱ ተገልጿል። በመጨረሻም ትላንት ምሽት ግንቦት 19 ቀን 2018 ዓ.ም በግምት ከምሽቱ 2 ሰዓት ላይ ከእስር ተፈተዋል። በዚህ መሰረት አቶ ደባሳ ደንቢ በ5 ሚሊዮን የኬንያ ሽልንግ በግምት 6.2 ሚሊዮን የኢትዮጵያን ብር የንብረት ዋስትናና አቶ ጉራቻ ደንበላ ደግሞ በ9 ሚሊዮን የኬንያ ሽልንግ ወይም 11 ሚሊዮን የኢትዮጵያን ብር በሚገመት የንብረት ዋስትና ተፈተዋል። በአጠቃላይ ሁለቱ የሀገር ሽማግሌዎች በ14 ሚሊዮን የኬንያ ሽልንግ ወይም 17.3 ሚሊዮን የኢትዮጵያን ብር የንብረት ዋስትና ከእስር መፈታታቸውም ተገልጿል። በተጨማሪም የኬንያ መንግስት በሀገር ሽማግሌዎቹ ላይ መስርቶት የነበረውን የሽብርተኝነት ክስ ዛሬ ግንቦት 19 ቀን 2018 ዓ.ም በይፋ ማንሳቱን ጠበቃው አቶ ቀና ጎልቻ አረጋገጡ። የኢፌዴሪ መከላከያ ሰራዊት የማዕከላዊ እዝ ምክትል አዛዥ የሆኑ ብርጋዴር ጄኔራል አስናቀ አይተነው ከሰራዊታቸው ጋር በፋኖ ታጣቂዎች በተሰነዘረባቸው ጥቃት መገደላቸው ተገለጸ። የተለያዩ የሀገር ውስጥና ከሀገር ውጭ ያሉ የዜና ምንጮች እንደዘገቡት የኢፌዴሪ መከላከያ ሰራዊት ከፍተኛው መኮንን የተገደሉት የአማራ ፋኖ ብሔራዊ ንቅናቄ ፋኖ በኦሮሚያ አንዱ ዴዲቾ በተባለ ስፍራ በሰነዘረው ድንገተኛ የደፈጣ ጥቃት መሆኑም ተሰምቷል። ብርጋዴር ጄኔራል አስናቀ አይተነው እና የሚመሩ ሰራዊት ጥቃት የደረሰባቸው ከነቀምቴ ወደ ጊዳ አያና በመንቀሳቀስ ላይ በነበሩበት ወቅት መሆኑን የተመለከተ ሲሆን በወቅቱ በተፈጠረው ከባድ የተኩስ ልውውጥ ከጄኔራሉ በተጨማሪም በርካታ የሰራዊቱ አባላትና ከፍተኛ የጦር መኮንኖች ሕይወታቸው ማለፉ ተጠቅሷል። ታዋቂው መሰረት ሚዲያ ያገኘሁት ባለው የዜና ጥቆማ በትላንትናው ዕለት 9 ሰዓት ላይ በአዲስ አበባ መንበረ ጸባዖት ቅድስተ ሥላሴ ቤተክርስቲያን በከፍተኛ ጥበቃና ስነ ስርዓት ቀብራቸው የተፈጸመው ግለሰብ ማን ናቸው ሲል ዘግቦ ነበረ። ሕይወታቸው ያለፈው ግለሰብ ማንነት የመንግስት ሚዲያዎችና ባለስልጣናት እስካሁን በይፋ ባይገልጹም የዓይን እማኞችና የመንግስት የውስጥ አዋቂ ምንጮች ለመሰረት ሚዲያ በሰጡት ዝርዝር መረጃ ብርጋዴር ጄኔራል አስናቀ አይተነው እንደሆኑ ተጠቁሟል። ነገር ግን እስካሁን ድረስ የኢትዮጵያ ፌዴራል መንግስትም ሆነ የመከላከያ ሰራዊት ከፍተኛ አመራር በጉዳዩ ላይ የሰጡት ይፋዊ መግለጫም ሆነ ማረጋገጫ የሌለ ሲሆን ይህ በተለያዩ ማህበራዊ ሚዲያ ገጾች ላይ እየተሰራጨ የሚገኘው መረጃ በሀገሪቱ የውስጥ ጸጥታና ወታደራዊ እንቅስቃሴ ዙሪያ ሰፊ መነጋገሪያ ሆኗል።
እውነቱ እጅግ ያሳዝናል። እንደ ሀገር እንደ ቀላል ጄኔራል ማጣት ከባድ ነው፣ ያውም በእርስ በርስ ጦርነት ወንድም ከወንድሙ ጋር።